ግር ያላት ነፍስ ተከታታይ መንፈሳዊ ልቦለድ ክፍል 2። ሚሊና እስከ ዳርም ሮጠው ተከተሉኝ። ልክ ቤት ስገባ አባቴ ጋቢ ለብሷል። ሁሉም እኔን ሲያዩ ቀወጡት። ወይኗ እያሉ ጮኻሉ። ማመን አልቻልኩም። እናቴ ሞተች? ግራ ገባኝ። ልሳኔ ተዘጋ። ከዛ ማስታውሰው የለም። ስነቃ የራሴ ክፍል አስተኝተውኛል። ጌታ ሆይ ህልም ነው በለኝ። ከክፍሌ ስወጣ ቤቱ በሰዎች ሽርጉድ ተሞልቷል። በሰላሙ ቀን መጥተው የማያውቁ ዘመድ ተብዬዎች ጓሮን ሞልተውታል። ለቅሶ ሳይሆን ሰርግ ነበር የሚመስለው። አይ የኔ ነገር፣ ይህም አሁን ነው ትዝ ያለኝ። በጣም ከፋኝ። እናቴ ራበችኝ። ቤቱ በሰው ተሞልቶ ለኔ ግን ባዶ ነበር። እንዲያ እያለ ወራቶች ተቆጠሩ። እህቴም ወንድሜም እናቴም ነበረች። ብቸኝነቱ ናፍቆቱ ቀጣኝ። አባቴ ስራ ላይ ትኩረት ስለሚያደርግ ትዝም አልለውም። ለክፋት ሳይሆን በቃ እንደ እናቴ ቀርቦ ችግሬን አይጠይቀኝም። ለቀበሌ ህዝብ የሚበቃ ያ ትልቅ ቤት ሊበላኝ ነው። ማህሌት እኛ ቤት መምጣት አላቆመችም። እቤት የሚያስፈልገውን ትሰራራለች። ግን ማንም እንደ እናቴ የሚሆንልኝ አጣው። የእናቴ ሞት ዛሬም ድረስ ይከነክነኛል። ጤነኛ ነበረች። ለሞት የሚዳርግ የቆየ በሽታ የለባት። እንዴት ዝም ብላ ትሞታለች? በነገራችን ላይ የአርት ቲም ልጆች በብዛት አብረን ነው የምንማረው። 12ኛ ክፍል ነን። እናም በእረፍት ሰዓት ምናምን እንወያያለን፣ አብረን እናሳልፋለን። ዛሬ አርብ ነው። ብንለያይም ነገ ቅዳሜ ስለምንገናኝ ተደስተን ነው የምንለያየው። ሚሊ ሊሸኘኝ ሌሎቹን ቻው ብሎ መጣ። እንዴት ደስ እንዳለኝ! እናቴ ከሞተች ዛሬ ገና ደስ ሲለኝ ተሰማኝ። ስለ ብዙ ነገር እያወራን እየተቃለድን ሰፈር ደረስን። ከዛ ቻው በቃ ብሎኝ ሄደ። ከዛ ሚሊ ብዬ ጠራሁት። ዞረ። ግራ የገባው ይመስላል። ቆሞ ያየኝ ጀመር። እየሮጥኩ ሄጄ አቀፍኩት። አመሰግናለሁ፣ ከእናቴ ሞት በኋላ ለመጀመሪያ ጊዜ አስደሰትከኝ አልኩት። እንዴ ሩሃ፣ አንቺን ደስ ካለሽ ሁሌም ሸኝሻለሁ አለኝ። እየተፍለከለኩ እሺ አልኩትና ሄደ። ገብቼ ቤት ውስጥ እንደ እብድ መዝለል ጀመርኩ። ከዚያም ደወልኩለትና ረጅም ሰዓት አወራን። ብቻ ሚሊ ከምነግራችሁ በላይ መልካም ሰው ነው። እንዲህ እያሉ ቀናቶች ገፉ። ከሚሊ ጋር በጣም ተቀራርበናል። ካልደወለልኝ ያመኝ ጀምሯል። በቃ ሚሊን ወድጄዋለሁ፣ አልዋሻችሁም። እና ሚሊን የሚወደኝ ይመስለኛል። ቃል በገባልኝ መሰረት ከትምህርት ቤት መልስ ይሸኘኛል። ልክ ሰፈር ስንደርስ ቻው ሲለኝ ሚሊ ምነግረ ነገር አለ አልኩት። በጉጉት ስሜት ንገሪኛ። ምን አለኝ? አሁን አይደለም ነገ አልኩት። ሳትነግሪኝ አትገቢም ብሎ ደረቀ። እምቢ ብዬ እኔም ደረኩ። ከዛ ነገ እንደምነግረው ቃል አስገብቶኝ ሄደ። ተስማምቼ የማይደርስ የለ። ከዚያም የተቀጣጠርነው ከቸርቻችን አጠገብ ያለች ጁስ ቤት ናት። ሁላችንም መሰብሰቢያችን ናት። ሚሊ በጣም ከመጓጓቱ የተነሳ በልጆቹ ፊት ንገሪኛ ሩሃ አለኝ። ሳኩና አነቃሁት። ሁሉም እንሰማለን ይነገረን ብለው ጮሁ። ደፋሮች ብያቸው ለመውጣት ተነሳው። ሚሊ ግን ስላላስቻለው በግድ ሌላ ቦታ አስቀመጠኝና እንድነግረው ለመነኝ። እየፈራሁና እየተርበተበትኩ መምጣት ጀመርኩ። ከዚያም አይን አውጣነቴ ብዛት እወድሃለሁ አልኩት። እንዴ ምን ችግር አለው? እኔም እኮ እህቴ ሲል አቋረጥኩት። እንደሱ አይደለም አፍቅርሃለሁ አልኩት። ልጁ ደንግጦ ተነሳ፣ ተቀመጠ። ሩሃ ልክ ነሽ? በጤናሽ ነው አለ። ደነገጥኩና አዎ አልኩት። እያየው ተቀያየረ። አንቺ ያምሻል? እኔ እኮ እህቴ ነሽ ብዬ ነው የምጃጃለው። በሀዘን ተኮተሻል ብዬ እንጂ ስሚ፣ ብዙ አላማ ያለኝ ሰው ነኝ። በዚህ ሰዓት ከአንቺ ጋር ፍቅር ምናምን እያልኩ አልጃጃልም ብሎኝ እርፍ። የምር ከፋኝ። አልወድሽም እኮ ያባት ነው። ዲ ያበሸቃቀጠኝ ሲጮህ ስለነበር ሁሉም ያለውን ሰምተዋል። ውይ ውርደት! አስቡት፣ ሴት ሆኜ ምን አንቀለቀለኝ። የጥናታችን ሰዓት ደረሰና በተረበሸ መንፈስ ገባን። ሚሊ ምንም ቢናደድ ጥሎኝ ይሄዳል ብዬ አላሰብኩም ነበር። እየከፋኝ ወደ ቤት ሄድኩ። ማህሌት ሰሞኑን እኛ ቤት ማደር ከጀመረች ሰነባብቷል። እሁድም ቸርች ሄጄ ከፕሮግራም በኋላ ላናግረው ስል እንዴት ገላምጦኝ እንዳለፈ። ፍቅር ኃጢአት ነው እንዴ? በእርግጥ ሚሊ መንፈሳዊነቱን በወደለትም ሁኔታው ያስገረመኝ ነው። አንድ ቀን ደስታን አጣጥሜ አላውቅም። እናቴን ሳልጠግብ ባታጣው ከሚሊ ጋር መቀራረባችን እሱም ይወደኝ እስኪ መስለኝ ነበር። ግን በዛ
ሁሉ ሰው ፊት ከፍ ዝቅ አርጎ ውርደት አከናነበኝ። ክፍሌ ተኝቼ ነው ይህን ሁሉ ማሰላስለው። በብዛት ሳሎን መቀመጥ አልለመደብኝም። ድብርቱ ሲጠናብኝ ግን ነገ ሰኞ ስለሆነ ደብተሮቼን አሰናድቼ ቲቪ ለማየት ወደ ሳሎን አቀናሁ። እንደነገርኳችሁ እናቴ ከሞተች ሳሎን ተቀምጬ አላውቅም። ልክ ስገባ ግን የማየውን ማመን አልቻልኩም። አባቴና ማህሌት